ቴሌግራም በጣም ወሳኝ የሆነ አዲስ ነገር ይዞ መጥቷል። የቴሌግራም አካውንታችሁ ላይ ግቡና ከላይ 3 ሰረዙን ተጭናችሁ ሴቲንግ ላይ ግቡ። ከዛም መቀጠል ፕራይቬሲ ኤንድ ሴኩሪቲ የሚለው ላይ ስገቡ እዚህ ጋር አዲስ ፓስኪ የሚል አማራጭ ታገኛላችሁ። ፓስኪ ምንድነው የሚያደርግላችሁ? ከዚህ በኋላ ወደ ቴሌግራም አካውንታችሁ መግባት ወይም ሎጊን ማድረግ ስትፈልጉ እንደ ድሮ ስልክ ቁጥራችሁ መሙላት ኢትዮጵያ የሚለውን መምረጥና ከቴሌግራም ኮድ እንዲላክላችሁ በስልክ ቁጥራችሁ ወይም ደግሞ በኢሜይላችሁ መጠበቅ አይኖርባችሁ ማለት ነው። በቀላሉ ስልካችሁን እንደምትከፍቱት በፊንገር ፕሪንታችሁ በፒን ወይም ደግሞ ፌስ አይዲያችሁ ወደ ቴሌግራም አካውንታችሁ ሎጊን ማድረግ ትችላላችሁ ማለት ነው። እንደምትመለከቱት ፓስኪ የሚለውን በመጫንበት ሰዓት የሳምሰንግ የጉግል ወይም ደግሞ ስልካችሁ አይፎን ከሆነ የአፕል ፓስኪያችሁን እንድትመርጡ አማራጭ ያመጣላችኋል። እሱን ከመረጣችሁ በኋላ እንደምትመለከቱት እኔ አካውንት ላይ ሎጊን ማድረግ ስፈልግ እንደ ድሮ ስልክ ቁጥሬ ምናምን መሙላት አይጠበቅብኝም። ከታች የፓስኪው ፖፕ አፕ ያደርጋል። ስለዚህ ፊንገር ፕሪንቴን አስነክቼ ወደ ቴሌግራም አካውንቴ ሎጊን ማድረግ እችላለሁ። ፓስኪ እንግዲህ ብዙ ጥቅሞች አሉት። አንደኛ በጣም በቀላሉ ወደ አካውንታችሁ ሎጊን እንድታደርጉ ይረዳችኋል። ሁለተኛው ከተለያዩ ጥቃቶች ይከላከላችኋል ማለትም እንደ ፊሺንግ ወይም ደግሞ በሊንክ ምናምን አካውንታችሁ እንዳይወሰድ ይሄ በጣም ይረዳችኋል ማለት ነው። በዛው ልክ ደግሞ የፓስኪ አካውንታችሁ እንዳይጠፋ ጥንቃቄ ማድረግ ይኖርባችኋል። በጣም ወሳኝና የተመቸኝ ፊቸር ነው። ሞክሩት። ይመቻችሁ።